በካሊፎርኒያ በቅርቡ የተከፈተ አንድ ሱፐርማርኬት ይገኛል። ሱፐርማርኬቱ አማዞን ጎ በመባል ይታወቃል። ወደዚህ ሱፐርማርኬት ዘልቆ ለመግባት የሚያስፈልገው ነገር ሞባይላችሁ ላይ የተጫነ መተግበሪያ ብቻ ነው። እናም ይህንን መተግበሪያ በሩ ላይ በሚገኘው ማሽን አስጠግታችሁ ስካን ስታደርጉ መተላለፊያው ይከፈትላችሁና ወደ ውስጥ መግባት ትችላላችሁ። እናም እንደልባችሁ በሱፐርማርኬት ውስጥ እየተዘዋወራችሁና ከፈለጋችሁት መደርደሪያ ላይ የመረጣችሁትን ዕቃ እያነሳችሁና እየወሰዳችሁ ወይም ያልፈለጋችሁትን ወደ ቦታው እየመለሳችሁ ስትዘዋወሩ የምታደርጉትን እያንዳንዱን እንቅስቃሴ የሚቆጣጠሩና የሚቀርጹ በሰው ሰራሽ አስተውሎት የሚታገዙ በርካታ ካሜራዎች የሱፐርማርኬቱን ጣሪያ ከጥግ እስከ ጥግ ተቆጣጥረውታል። እናም ድንገት ተደርሶብኝ እያዛለሁ የሚል ስጋት ሳያስጨንቆት የሚፈልጉትን ዕቃ ይዘው በቃ በገቡበት በር ውልቅ ብለው መውጣት ብቻ ነው። አያስቡ፣ ሂሳብ ለመክፈል ወረፋ የሚጠብቁበት ቦታም ሆነ ምክንያት አይኖርም። ምክንያቱም የወሰዱት ዕቃ የዋጋ ዝርዝር በሞባይሎ ላይ ወዲያው ይደርሶታልና። እናም ከእርሶ የሚጠበቀው በተመሳሳይ መንገድ ክፍያዎትን መፈጸም ብቻ ነው። This branch is still in its test phase, but Amazon plans to open 50 such grocery stores this year alone. The end of the sales assistant. Just walk out. No more standing in line. No cashiers. I feel a bit like a shoplifter as I leave. Comfort at the cost of privacy. ይህ እንግዲህ አማዞን በቅርቡ ሊከፍታቸው ካቀዳቸው 50 የሚደርሱ ተመሳሳይ የገበያ ማዕከላት ውስጥ ለሙከራ ተብሎ የተከፈተው የመጀመሪያው የገበያ ማዕከል ነው። እንግዲህ እነዚህን መሰል የገበያ ማዕከላት ወደፊት በዓለም ዙሪያ ሲስፋፉ በእነዚህ የገበያ ማዕከላት ውስጥ የሚያስተናግድም ሆነ ገንዘብ የሚቀበል ወይም መግቢያ ላይ የሚቆጣጠር የጥበቃ ሰራተኛ የሚባል የሰው ዘር ቦታ አይኖረውም። በዚህ መልኩ ሰው ከሰው ጋር ከሚያደርገው ቀጥተኛ መስተጋብር የጸዳ አገልግሎት የሚሰጡ የሮቦት ካፌዎችም በየቦታው ሲስፋፉ እያንዳንዱ ተስተናጋጅ ከአስተናጋጆች ጋር የሚኖረው ግንኙነት ያከትማል። በሰው ምትክ ቦታውን የሚሸፍኑት በሰው ሰራሽ አስተውሎት የሚታገዙ ሮቦቶች ይሆናሉ። የቻይና መንግስት በሰው ሰራሽ አስተውሎት ዘርፍ ቀዳሚ ለመሆን የሚያስችለውን የምርምርና የማበልጸግ ስራዎችን ለመደገፍ የሚውል በርካታ ቢሊዮን ዶላር በመመደብ ከፍተኛ ጥረት በማድረግ ላይ እንደሚገኝ ይታወቃል። ከእነዚህም ጥረቶች መካከል አንዱ የሆነው ደግሞ በቤጂንግ ከተማ ውስጥ የሚገኝ አንድ ሬስቶራንት ሲሆን ሬስቶራንቱ ሮቦት ብቻ በመታገዝ ደንበኞችን የሚያስተናግድበት ሁኔታ አመቻችቶ ወደ ተግባር ገብቷል። በዚህ ሬስቶራንት ውስጥ መጠቀም የሚፈልጉትን አገልግሎት የተቀመጡበት ጠረጴዛ ድረስ የሚያመጣልዎት ሰው ሳይሆን በሰው ሰራሽ አስተውሎት የሚታዘዙ ሮቦቶች ናቸው። ይህንን ሬስቶራንት ለመክፈት የጠየቀው ወጪ 20 ሚሊዮን ዶላር ይደርሳል። ይህ እንግዲህ አንድ ሬስቶራንት ብቻ ለመክፈት የወጣ ወጪ ነው። ይህም ወጪ ሬስቶራንቱ የሚሰጣቸውን አገልግሎቶች በጠቅላላ በዲጂታል አሰራር ለመተካት የዋለ ነው። በመሆኑም ተጠቃሚዎቹን የሚያስተናግዱት ሮቦቶች ብቻ ሳይሆን በአጠቃላይ በምግብ ማብሰያው ክፍል ውስጥ የሚከናወኑትን እንቅስቃሴዎች በሙሉ በዲጂታል አሰራር አማካኝነት የሚተገበሩ እንዲሆኑ ተደርጓል። ለእያንዳንዱ የምግብ አይነት የሚያስፈልገውን ግብዓትና አቅርቦቶች ሁሉ አስፈላጊውን ክትትል የሚያደርግላቸውና የጎደለውን ለይቶ ተጨማሪ ግብዓት እንዲሟላ የሚደረግበት መንገድ ሁሉ የሰው ልጅ ድጋፍ የማያስፈልገውና በዲጂታል መሳሪያዎች የሚከናወን ተግባር ነው። እነዚህን ሁሉ መረጃዎች ደግሞ የሚያሳዩ የዲጂታል መረጃ ሰሌዳዎች በሬስቶራንቱ ውስጥ በየግድግዳው ላይ ተሰቅለዋል። ይህ አሰራር እንግዲህ እየተለመደ ሲመጣ በቻይና ውስጥ ለ12 ሰዓታት በሳምንት 6 ቀናት የሚሰሩትን ሰራተኞች ጫና የሚያቃልል ብቻ ሳይሆን ምናልባትም በሂደት ሰራተኞቹንም ሙሉ ለሙሉ የሚተካ የሚሆንበት ጊዜ ሩቅ አይመስልም። I'm fascinated by China, but it also puzzles me. How can they be reconciled? The high civilization of ancient China and the modern industrial state, with surveillance cameras everywhere.
የሰው ሰራሽ አስተውሎትን ተግባራዊ ከማድረግ አንጻር በሚነሱ ሁለት ተገዳዳሪ እሴቶች መካከል የሚፈጠር ውጥረት አለ። ይህም ደግሞ የጋራ ደህንነትን ለማረጋገጥና ግላዊ ነፃነትን ለማስጠበቅ በሚደረገው ጥረት መካከል የሚገኘው በግልጽ ያልተሰመረ ድንበር አማካኝነት የሚፈጠር ውዝግብ ነው። የህብረተሰቡን ደህንነት ለማስጠበቅ በሚል አመክንዮ በየቦታው የሚተከሉት የካሜራ አይኖች በእርግጥም የወንጀል ድርጊቶችን በመቀነስ ረገድ አይነተኛ ሚና እንደሚኖራቸው አያከራክርም። ሆኖም ግን እነዚህ ካሜራዎች በምዕራቡ ዓለም ዘንድ ከፍተኛ ዋጋ የሚሰጠውን የሰውን ግላዊ ነፃነት የሚሸረሽሩ መሆናቸው ደግሞ እንደ ከፍተኛ ስጋት ይገለጻል። እንደ ቻይና ባሉ ሀገሮች ውስጥ ለሚኖሩ ማህበረሰቦች ደግሞ ግላዊ ነፃነት ከማህበረሰባዊ የጋራ ደህንነት አንጻር ከፍ ያለ ቦታ ሊሰጠው የማይችል ቅንጦት ተደርጎም ሊቆጠር ይችላል። But what about privacy? There seems to be a trade-off between security and privacy. You often hear how AI has increased public safety, for instance, that the ubiquitous surveillance cameras have dramatically increased the crime-solving rate. It's hard for us to relate to because privacy and personal rights are so important for Germans. But here there's a different tradition and take on the issue. The Longgan district in Shenzhen. In the heart of China's booming economic region north of Hong Kong, we visit the Smart City Control Center. A giant monitor displays the data of the entire district in real time. Numbers of new residents by neighborhood to plan schools, water supply levels, power outages. All this information is collected, compiled, and evaluated using artificial intelligence. ከሆንግ ኮንግ በስተሰሜን በምትገኘው የሼንዥን ከተማ ውስጥ በሚገኘው የስማርት ከተማ መቆጣጠሪያ ማዕከል ውስጥ የተተከለ እጅግ ግዙፍ የሆነ የዲጂታል መቆጣጠሪያ ሰሌዳ ይገኛል። ይህም በከተማዋ ውስጥ የሚገኘውን እያንዳንዱን እንቅስቃሴ በቀጥታ መከታተል የሚያስችል የዲጂታል አሰራር ተግባራዊ የተደረገበት መንገድ ነው። በእያንዳንዱ የከተማዋ መንደሮች ውስጥ የሚኖሩት የሰዎች ብዛት፣ የውሃ አቅርቦት መጠን፣ የኤሌክትሪክ ኃይል መቋረጥ የተፈጠረበት አጋጣሚ ካለ፣ እንዲሁም ደግሞ በሕክምና ማዕከላት ውስጥ የሚገኙ ታካሚዎችና ያልተያዙ የመኝታ ክፍሎች ብዛት፣ አገልግሎት የሚሰጡትን የሕክምና ባለሙያዎች ቁጥር ጭምር በእያንዳንዷ ደቂቃ ውስጥ የሚኖረውን የመረጃ ለውጥና ፍሰት በሚያሳይ መልኩ በሰው ሰራሽ አስተውሎት የሚደገፍ አሰራር ሁዋዌ በተሰኘው ግዙፉ የቻይናው የቴሌኮም ካምፓኒ አማካኝነት ተግባራዊ ሆኗል። ይህም ሁኔታ በከተማዋ ውስጥ ያለውን የአገልግሎት ቅልጥፍናና ጥራት በእጅጉ እንዳሻሻለው ይገለጻል። በአንዳንድ የከተማዋ ክፍሎች አካባቢ የሚካሄዱ ህገወጥ የግንባታ እንቅስቃሴዎች ካሉም ወዲያውኑ ተለይተው ተገቢው ህጋዊ እርምጃ ይወሰድባቸዋል። The Showcase project was developed with Chinese tech giant Huawei. Chief Engineer Chen Bangtai tells me the city now operates more efficiently. A smart surveillance system scans the entire city. Illegal structures, like this one on a roof, are quickly identified and demolished. To me, some of this feels like the backdrop to a science fiction movie. Employees with live streaming body cams inspect side streets. This is total surveillance. በሰውነታቸው ላይ የሚለጠፉ ካሜራዎችን አንግበው የሚንቀሳቀሱ ሰራተኞችም በየጉራንጉሩ የሚገኙትን ሁኔታዎች በቀጥታ ወደ ዋናው ማዕከል መረጃ የሚያስተላልፉ በመሆናቸው ይህ ሁኔታ የእያንዳንዱን ሰው ግለሰባዊ ነፃነት ሙሉ ለሙሉ የሚገፍ አሰራር እንደሆነ የምዕራባውያን ተቺዎች ይገልጻሉ። በአንዳንድ ሬስቶራንቶች ውስጥ እንኳን የምግብ አብሳይ ባለሙያዎች በኪችን ውስጥ የሚያደርጉት እያንዳንዱ እንቅስቃሴም በቦታው በተገጠሙ ካሜራዎች እይታ የማያቋርጥ ቁጥጥር ይደረግባቸዋል። ይህን መሰል የክትትል ደረጃ የግለሰቦችን ነፃነት የሚጋፋ ነው ተብሎ ለሚነሳባቸው ትችት የቻይና ባለሙያዎች በሚሰጡት ምላሽ በዚህ መልኩ የሚሰበሰቡትን መረጃዎች በሙሉ ፍቃድ ከተሰጠው ሰው በስተቀር ማንም ሊያይ የሚችልበት እድል እንደሌለ ይገልጻሉ። ይህንንም ሁኔታ የከተማዋ ነዋሪዎች በሙሉ አስቀድመው የሚያውቁትና የተስማሙበት ጉዳይ መሆኑንም ይናገራሉ። በመኪና መንገድ ላይ በተፈቀዱ የእግረኛ ማቋረጫ ቦታዎች ላይ እንኳን የትራፊክ ሕግ በሚፈቅደው መንገድ ትክክለኛውን ሰዓት ጠብቆ አለመሻገር በቻይና ሀገር ያሉ ነዋሪዎች የሚሰጣቸውን የማህበራዊ ደህንነት ነጥብ የሚያስቀንስ ጥፋት ተደርጎ ይቆጠራል።
ይህም የቁጥጥርና የቅጣት ስርዓት ተግባራዊ መሆን የቻለው የሰዎችን ገጽታ አንብበው ማንነታቸውን መለየት በሚያስችሉት በየመንገዱ በተሰቀሉት የመቆጣጠሪያ ካሜራዎች አማካኝነት ነው። እይታ ለማገዝ ጥቅም ላይ የሚውሉ መነጽሮችን ማድረግ የሚኖርባቸው ሰዎችም መነጽራቸውን ሳያደርጉ ሲንቀሳቀሱ ቢታዩ በእነዚሁ ካሜራዎች አማካኝነት በሚሰበሰበው መረጃ ተለይተው የቅጣት ነጥብ ተቀናሽ ይሆንባቸዋል። ይህን መሰል የክትትልና የቁጥጥር ስርዓት በምዕራባውያን ዘንድ በፍጹም ተቀባይነት የሌለው ተደርጎ ሊታይ ይችላል። በቻይና ውስጥ ግን የሕግ ጥሰትን ለመከላከልና ለማስወገድ ትልቅ ፋይዳ እንዳለው ይገለጻል። Chen shows me how cameras installed in restaurant kitchens even keep tabs on cleanliness. But doesn't the chef mind being monitored all the time? The system logs all the people who view the images. Anyone who looks at them without permission is punished. Total transparency for the purpose of progress. Chen says residents of Longgang District approve. This degree of surveillance is unthinkable in the West. But here in China, they take a different view and say it's driven a drop in crime, a transparent society in the interest of efficiency. Some of this appears useful, but do we really want to measure, control, and analyze everything just because it's technically possible? የአሰራር ሂደትን የሚያቀላጥፍ ግልጽነት የሰፈነበት ስርዓት ተግባራዊ መሆን የቻለው በጣም በርካታ መረጃዎችን በእያንዳንዱ ሰከንድና ደቂቃ መሰብሰብና መተንተን በሚያስችል የሰው ሰራሽ አስተውሎት የታገዘ አሰራር ተግባራዊ በመሆኑ ነው። እዚህ ላይ እንግዲህ ሁሉንም ነገር መከታተልና መቆጣጠር ስለተቻለ ብቻ ያንን ማድረግ ተገቢ ነውን የሚል የሞራል ጥያቄ ሊያስነሳ ይችላል። ምናልባት ይህ ሁኔታ ወደ መረጃ አምባገነንነት የሚመራ አሰራርን የሚያሰፍን አይሆንም ወይ የሚል ስጋትም ማስከተሉ አልቀረም። በዚህ መልኩ ከሚከናወን የክትትልና የቁጥጥር ስርዓት ይልቅ በመተማመን ላይ የተመሰረተ የማህበራዊና ኢኮኖሚያዊ እንቅስቃሴ የተሻለ ውጤት ይኖረው ይሆን? Won't that inevitably lead us down a road to data dictatorship? Maybe trust is better than smart control. በአሜሪካ ሀገር በሲሊከን ቫሊ የከተሙት ጉግል፣ ፌስቡክ እና አማዞንን የመሳሰሉት ግዙፍ የዲጂታል ካምፓኒዎች የሚያከናውኗቸውን ተግባራት በከፍተኛ ሚስጥራዊነት የሚጠበቁና ለሌላው የማህበረሰብ ክፍል ፍጹም እንቆቅልሽ የሆኑ እንቅስቃሴዎች ናቸው። የሚዲያ ባለሙያዎች ለሚያቀርቡትም መረጃ የማግኘት ጥያቄ እነዚህ ተቋማት የሚሰጡት ምላሽ እጅግ የተራዘመ አካሄድን የተከተለና ግልጽነት የጎደለው መሆኑ በብዛት ሲተች ይደመጣል። እነዚህ ካምፓኒዎች ያላቸው የፖለቲካና የኢኮኖሚ ተጽዕኖ አቅም በየጊዜው እያደገ የመጣ ሲሆን ለምሳሌ ጉግል በአውሮፓ ህብረት የሚተላለፉ ውሳኔዎች ላይ ተጽዕኖ ለማሳደር ለሚያካሂደው የማግባባት እንቅስቃሴ የሚወጣ ከ6 ሚሊዮን ዩሮ የሚበልጥ በጀት በየዓመቱ እንደሚያወጣ ይታወቃል። ጉግል የሚያከናውናቸው የምርምር ስራዎችና ለገበያ የሚያቀርባቸው የዲጂታል ምርቶችን በተመለከተ የሚደረጉትን ተግባራት ምንነትና አስፈላጊነት ለህብረተሰቡ ግልጽ ማድረግ እንደሚኖርበት የድርጅቱ የአሰራር መመሪያ በግልጽ ያስቀምጣል። ሰዎች የራሳቸውን መረጃዎች በተመለከተም እንዴት መቆጣጠር እንደሚችሉ፣ ለሶስተኛ ወገን ማስተላለፍ ቢፈልጉ ምን ማድረግ እንደሚኖርባቸውና ካልፈለጉም ደግሞ መረጃዎቹን እንዴት መሰረዝ እንደሚችሉ በግልጽ ማወቅ በሚያስችላቸው መልኩ አስተማማኝና ግልጽ አሰራር ሊመቻችላቸው እንደሚገባም ይታመናል። We want to visit Google here in California and requested an interview weeks before our arrival. But all we get are stalling tactics. Like these visitors, Google leaves us out in the cold. Welcome to Google. Google steht erneut im Visier der EU-Wettbewerbshüter. Facebook have refused to answer questions. Les personnels chez Facebook. The European Union handing Google a $2.7 billion antitrust fine. These companies command growing power over our daily lives and growing political influence.
Google spends more than 6 million euros a year lobbying Brussels alone. The EU's Transparency Register lists more than 200 meetings with Google representatives since 2014. Google is the busiest lobbyist in Brussels. ተጠቃሚዎች በድምጽ የሚያስተላልፉትን ትዕዛዝ ተቀብሎ ለመተግበር በሚያስችል መልኩ የተዘጋጁት ጉግል ሆም የተሰኙት ምርቶች ሰዎች በመኖሪያ ቤታቸው ውስጥ የሚገኙትን ማንኛውንም አይነት የድምጽ ግብዓቶች ያለ ተጠቃሚዎች ፈቃድ መሰብሰብ የሚያስችላቸው መሆኑ ይገለጻል። ጉግል ለእነዚህ መተግበሪያዎች የፈጠራ ባለቤትነት መብት ያገኘባቸው መሆኑ ተመዝግቦ የሚገኝ እውነታ ቢሆንም መሰል የዲጂታል ምርቶች ተዘጋጅተው ለተጠቃሚዎች እንዳልቀረቡና ገና በሐሳብ ደረጃ ብቻ የሚገኙ ምናባዊ ፈጠራዎች ናቸው ሲል ይከራከራል። On its home turf in the United States, Google is facing mounting political pressure. In Washington, we meet Barry Lin, head of the think tank Open Market Institute. He warns of the dangers posed by tech giants' influence. We need to know in our society that the people who bring information to the public sphere, who talk to the press, who talk to our representatives in Congress, that they represent their own selves, that they're speaking in their own name and not for someone else, that they're not stooges, that they're not puppets. And the fact is today, our society, this is true here in Washington, it's true in Europe, our society is filled with puppets, with stooges who represent the interests of Google and Facebook and Amazon. በዋሽንግተን የሚገኙ ፖለቲከኞች የወከላቸውን ሕዝብ መብትና ደህንነት ለማስጠበቅ የቆሙ ሳይሆን የእነዚህን ግዙፍ የቴክኖሎጂ ካምፓኒዎች ጥቅም ለማስከበር የሚሰሩ ናቸው የሚል ክስ በየጊዜው ይደመጣል። እነዚህ ካምፓኒዎች በገበያ ላይ የሚያሳድሩትን የጠቅላይነት ተጽዕኖ በሕግ ማዕቀፍ ውስጥ የተገደበ ማድረግ እንደሚያስፈልግ የሚከራከሩ በርካታ ወገኖች ድምጻቸውን ያሰማሉ። Given big tech's monopoly power, calls for regulation are growing louder in Washington. When you have a monopoly, whether it's over retail, whether it's over search, then it means that the public doesn't actually have the ability to understand how that information is being used, how that power is being used. Monopoly per se, unless it is regulated closely by the public, is a danger. Google means to take over the world. They mean to direct our thoughts between person and person, our communications between person and person, our dealings in business between person and corporation. They mean to direct everything that they can. They want to know what's going on in our thermostats in our houses. They want to know what we're watching on TV. They are at a level of hubris that even the Stalinists could never have imagined pushing for. ጉግልን የመሳሰሉ ካምፓኒዎች ዓለምን ለመቆጣጠርና በሰዎች መካከል የሚደረጉትን ማንኛውንም ግንኙነቶችና ግለሰቦች በሚኖራቸው አስተሳሰብ ላይ ጭምር ተጽዕኖ ለማሳደር የሚያስችል ከፍተኛ አቅም ገንብተዋል። ይህ አቅም ደግሞ የሰዎችን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መስተጋብር በተፈለገው መልኩ ለመጠምዘዝ የሚያስችል አቅም የሚያጎናጽፋቸው መሆኑ ሁኔታውን እጅግ አሳሳቢ ያደርገዋል። Google, Facebook, Amazon. Will the influence of tech giants continue to grow? What can be done to rein in their monopolies? One thing is clear. Artificial intelligence is consolidating their grip on power. There's an urgent need to rethink antitrust policy.